እስከዛሬ ከምቆጥባቸው ነገሮች አንዱ ዩቲዩብ እስከዛሬ አለመጀመሪያ ነበር። እስከዛሬ ድረስ የማስበው ዩቲዩብ ለመጀመር የግዴታ ጥራት ያለው ካሜራ ወይም ደግሞ ጥራት ያለው ማይክ እንዲሁም ላይቶችን የተለያዩ መብራቶችን ወይም በአሪፉ ኤዲት የሚያደርግ ላፕቶፕ ያስፈልጋል ብዬ ስለማስብ ነበር። ነገር ግን እነዚህ ሁሉ ባይኖሩም እጃችሁ ላይ ባሉ ነገሮች ዩቲዩብን መጀመር ትችላላችሁ። ስለዚህ ከዚህ በፊት ምንም አይነት የዩቲዩብ ቪዲዮ ሰርታችሁ የማታውቁ ከሆነ ዩቲዩብ ለመጀመር የሚያስፈልጋችሁን 3 ነገሮች አሁን በዚህ ቪዲዮ እነግራችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ዩቲዩብ ለመጀመር እነዚህ 3 ነገሮች ያስፈልጓችኋል። በመጀመሪያ ኮንተንት ማለት እናንተ ለሰዎች ወይም ደግሞ ለኦዲየንሶቹ የምታቀርቡት ቪዲዮ ሀሳብ። አሁን ለምሳሌ ብዙ ሰዎች ዩቲዩብ ላይ እንደምታዩዋቸው የተለያዩ ቪዲዮዎችን ይሰራሉ። ለምሳሌ የትምህርታዊ ቪዲዮ ሊሆን ይችላል፣ እንዲሁም የቢዝነስ ቪዲዮ ሊሆን ይችላል፣ ፕራንክ ቪዲዮዎች፣ ድራማ፣ ብዙ አይነት ቪዲዮዎች ዩቲዩብ ላይ ይመጡላችኋል። ስለዚህ እነዚህ ቪዲዮዎች ኮንተንት ይባላሉ። እናንተ ሰው የሚያውቃችሁ በምንድን ነው? አብዛኞቹ ዩቲዩበሮች የራሳቸው መለያ ኮንተንት አላቸው። ሌላው ካሜራ ነው። እንግዲህ ካሜራ አብዛኞቹ ጥራት ያለው ካሜራ እስካላገኘን ድረስ የሚሰጡት ምክንያት ነው። ዩቲዩብን ለምን አልጀመራችሁም ብላችሁ ስጠይቋቸው እኛ ዩቲዩብን ያልጀመርነው ካሜራ የለንም፣ ማይክ የለንም፣ የተለያዩ ምክንያቶችን ይሰጧቸዋል። ነገር ግን እዚህ ዩቲዩብ ላይ ማንኛውንም ሰው ብትጠይቋቸው ሁሉም በተስተካከለ ሁኔታ ላይ አይደለም ዩቲዩብን የጀመሩት። ባላችሁ ነገር እጃችሁ ላይ ያለው ስልክ ካሜራ ጥራቱ በጣም አሪፍ ከሆነ እጃችሁ ላይ ያለው ስልክ ይበቃችኋል። እጃችሁ ላይ ያለውን ስልክ በመጠቀም ቪዲዮ ትቀርጻላችሁ። ያን የቀረጻችሁትን ቪዲዮ ሳቢ በሆነ መንገድ ኤዲት አድርጋችሁ ትፖስታላችሁ። ነገር ግን እጃችሁ ላይ ያለው ስልክ የሚያምር ካልሆነና ኳሊቲ ከሌለው ወይም የቪዲዮ ኳሊቲ ጥራት ከሌለው ሳውንዳችሁን ብቻ በመጠቀም ወይም ፊታችሁን ሳታስገቡ ሳውንዳችሁን ብቻ በመጠቀም ለምሳሌ የዜና ቪዲዮ አብዛኛውን ጊዜ ዜና ፊታቸውን ሳያሳዩ ነው ዜና የሚያነቡት። ታሪክም ሊሆን ይችላል። ብቻ እናንተ የምታቀርቡትን የትምህርታዊም ቢሆን እናንተ የምታቀርቡትን ነገር በድምጻችሁ ከቀረጻችሁ በኋላ ኤዲት በማድረግ ካወራችሁት ነገር ጋር የሚገናኝ ነገር በማስገባት በሚያሳምር ሁኔታ ኤዲት አድርጋችሁ መፖሰት ትችላላችሁ። ሶስተኛው ደግሞ የኤዲቲንግ እውቀት ነው። የኤዲቲንግ እውቀት ስላችሁ ማንኛውም ቪዲዮ ከተቀረጸ በኋላ ዝም ብሎ ቢፖሰት ቪዲዮ አያምርም። ወይም ደግሞ መቆረጥ ያለበት ሳይቆረጥ፣ መስተካከል ያለበት ነገር ሳይስተካከል እንደተቀረጸ ወደ ብትፖስቱት ሳቢ አይሆንም። ስለዚህ ቪዲዮ ኤዲቲንግም ለዩቲዩብ ስራ በጣም ወሳኝነት አለው። ሌላው ነገር ደግሞ ዩቲዩብን በጣም እይታውን እንዲጨምር የሚያደርገው ተምብሌን ነው። ተምብሌን ማለት የዩቲዩብ ሽፋን ወይም ደግሞ እናንተ ይህን ቪዲዮ አይታችሁ የነካችሁት ማለትም ስክሪኑ ላይ ያለው ስለ ቪዲዮአችሁ ምንነት የሚያስታውቅ አጭር ማስታወቂያ እንደማለት ነው። የቪዲዮአችሁን እይታ የሚወስነው ተምብሌን ነው። 80% ቪዲዮአችሁ ተምብሌን ነው ሰው ስቦት ያንን ቪዲዮ ለማየት የሚጋብዘው ተምብሌን እና ርዕስ ማለት ነው። ስለዚህ ዩቲዩብ ቻናል ከሰራችሁ የግዴታ ተምብሌን በደንብ መጨነቅ አለባችሁ ወይም ተጨንቃችሁ መስራት አለባችሁ። ምክንያቱም ተምብሌን ያላማረ ቪዲዮ ውስጡ ያምራል ብሎ ማንም አያስብም። ስለዚህ ከቪዲዮ ወይም ደግሞ ከኮንቴንቱ ከሰራችሁት ቪዲዮ በመቀጠል የግዴታ ተምብሌን ላይ መጨነቅ አለባችሁ። እንግዲህ ዩቲዩብ እስከዛሬ ባለመጀመራችሁ ሊቆጫችሁ ይገባል። ምክንያቱም ዩቲዩብ ላይ በጣም ብዙ ሰው እየተቀየረ ነው። ዩቲዩብ የብዙ ሰዎችን ህይወት እየቀየረ ነው። ኢትዮጵያ ውስጥ ብትመለከቷቸው አብዛኞቹ ሰዎች ዩቲዩብን እየተጠቀሙ አሪፍ ገንዘብ እየሰሩ ነው። ስለዚህ ዩቲዩብ ላይ የሚናቅ ስራ አይደለም። ዩቲዩብ በስነ ስርዓትና በኮንሲስተንሲ ከሰራችሁ አሪፍ ገንዘብ ሊከፍላችሁ ይችላል። ስለዚህ ለምሳሌ አሁን ኢትዮጵያ ውስጥ ብዙ ሰዎች አሉ በዩቲዩብ የታወቁና ገንዘብ እየሰሩ ያሉ። ለምሳሌ አቤል ብርሃኑ መመልከት ይቻላል፣ ዮናስ መሆን መመልከት ይቻላል። እነዚህ ጥሩ መልእክቶችን የሚያስተላልፉ በዛውም ዩቲዩብ የሚሰሩ ሰዎች ናቸው። እነሱን እንኳን አይተን ኢንስፓየር አድርገን እነሱን ዩቲዩብ መጀመር አለብን። ያው ቪዲዮውን ብዙም ለማንዛዛት አልፈለግኩም። አብዛኞቹ ነገር እናንተ የምታውቋቸው ነገሮች ስለሆኑ በጨረፍታ ነው ለነግራችሁ ያሰብኩት። ይህንን ቪዲዮ እንደ ማንቂያ ደወልም ልትወስዱ ትችላላችሁ። ማለትም እስከዛሬ ድረስ ዩቲዩብ ለመጀመር እያመነታችሁ ያላችሁ ሰዎች ዛሬ ቆርጣችሁ የግዴታ ዛሬ ዩቲዩብ መጀመር አለባችሁ። ዩቲዩብ ጀምራችሁ ሰርታችሁ ሳታቋርጡ ኤዲቲንጉንም ቢሆን በሂደት ይመጣል። ማለት ጀምራችሁ ራሳችሁን እያስተማራችሁ በካፕከት በስልካችሁ ኤዲት ማድረግ ትችላላችሁ። በስልክ እንዴት ኤዲት እንደሚደረግ ለማታውቁ ችግር የለውም።
ንገሩኝና በኮሜንት እኔ በሚቀጥለው ቪዲዮ እሰራላችኋለሁ። እንግዲህ እስካሁን ድረስ አብራችሁ ከቆያችሁ አይቀር እኔም ያው ጀማሪ ዩቲዩበር ነኝ። ስለዚህ ሰብስክራይብ ብታደረጉልኝ፣ ላይክ ብታደረጉልኝ እና ብታበረታቱኝ ያው ደስ ይለኛል። እንዲሁም እርስ በርሳችሁ ኮሜንት ላይ በመጻጻፍ ፎሎ ተደራረጉ፣ እርስ በርስ ተበረታቱ። እስካሁን ድረስ ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቀን።